ዋና ዋና ዜናዎች ታላቁ የኢራን ከፍተኛ መሪ አያቶላ አሊ ካሚኒ በህይወት አሉ ተባለ። ትራምፕ የአሜሪካ ጥቃት 42 የኢራን የባህር ኃይል መርከቦችን ማውደሙን ተናገሩ። አሜሪካ በኢራን ላይ ጦርነት በመክፈቷ ለዓለም ውለታ ውላለች ሲሉ ትራምፕ ገለጹ። በኳታር የጸጥታ ስጋት ደረጃ ከፍ ማለቱ ተገለጸ። የኢትዮጵያዊ ጠቅላይ ሚኒስትር ከ4 ኪሎ ወደ አዘርባይጃን ደውለው የኢራንን ጥቃት አወገዙ። ኢራን ሲቪል ተቋማት የተመቱበት በአሜሪካ የመከላከያ ስርዓት ጣልቃ ገብነት ነው ስትል ወነጀለች። ሰላም ጤና ይስጥልን ውድ የግሬስ ቲዩብ ተመልካቾቻችን፣ ዛሬም እንደተለመደው አዲስና ወቅታዊ ዜናዎችን ይዘን ቀርበናል። ሰብስክራይብ በማድረግና የደወል ምልክቱን በመንካት ወቅታዊና አዳዲስ ዜናዎች በፍጥነት እንዲደርሱ ማድረጎን አይዘንጉ እያለን ወደ ዜናው እንገባለን። አብራችሁን ቆዩ። የኢራን መንፈሳዊ መሪ አያቶላ አሊ ካሚኒ በህይወት አሉ መባላቸው ተገለጠ። አያቶላ አሊ ካሚኒ በአሜሪካና በእስራኤል በፈጸሙት ጥቃት መገደላቸው ይታወሳል። ይህንንም አስመልክቶ ትራምፕ ባሰራጩት የማህበራዊ ትስስር ገጻቸው ላይ አያቶላ አሊ ካሚኒ ከነቤተሰቦቻቸውና ከፍተኛ የመንግስት ባለስልጣናት ጋር መገደላቸውን በእርግጠኝነትና በራስ መተማመን ስሜት ውስጥ ሆነው ማጋራታቸው ይታወሳል። ነገር ግን አሁን ላይ እየተሰራጨ ባለው መረጃ አያቶላ አሊ ካሚኒ አለመሞታቸውና በቅርቡ ለኢንተርቪው እንደሚመጡ ተገልጿል። እኛም በመከታተል የምናቀርብላችሁ ይሆናል። ትራምፕ የአሜሪካ ጥቃት 42 የኢራን የባህር ኃይል መርከቦችን ማውደሙን ተናገሩ። የአሜሪካን ፕሬዝዳንት እንደገለጹት አሜሪካ በኢራን ላይ የፈጸመችው ጥቃት የሀገሪቱን ወታደራዊ አቅም በእጅጉ መጉዳቱን ገልጸው በተለይም የባህር ኃይሏ፣ የአየር ኃይሏና የመገናኛ መሰረተ ልማቷ በከፍተኛ ሁኔታ መመታታቸውን አስታወቁ። ፕሬዝዳንቱ በፍሎሪዳ በተካሄደው አንድ መድረክ ላይ ባደረጉት ንግግር የአሜሪካ የጦር ኃይሎች ባለፉት ጥቂት ቀናት ውስጥ 42 የኢራን ባህር ኃይል መርከቦችን ማውደማቸውና እንዲሁም በአብዛኛው የሀገሪቱን የአየር ኃይል አቅም እና የቴሌኮሙኒኬሽን ስርዓቶችን ከጥቅም ውጪ ማድረጋቸውን ተናግረዋል። በተጨማሪም በቅርቡ የተፈጸሙት የአሜሪካ ጥቃቶች የኢራንን የኒውክሌር መርሃ ግብር ጋር በተያያዙ ተቋማት ላይ ያነጣጠሩ መሆናቸውን የጠቀሙት ትራምፕ ቴህራን ከነዚህ ጥቃቶች በፊት የኒውክሌር ጦር መሳሪያ ባለቤት ለመሆን ተቃርባ እንደነበር ገልጸዋል። ይህንን ወታደራዊ ዘመቻ እንደ ትልቅ ስኬት የገለጹት የአሜሪካው ፕሬዝዳንት እስካሁን በግጭቱ ህይወታቸውን ያጡ 6 የአሜሪካ የጦር አባላት አስክሬን አቀባበል ስነ ስርዓት ላይ ለመገኘት ቆየት ብለው ወደ ዶሽር የአየር ኃይል ጦር ሰፈር ያቀናሉ ተብሎ ይጠበቃል። አሜሪካ በኢራን ላይ ጦርነት በመክፈቷ ለዓለም ውለታ ውላለች ማለታቸው ተገለጸ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሀገራቸው በኢራን ላይ የከፈተችውን ጦርነት አስመልክተው አሜሪካ ለዓለም ውለታ ውላለች ብለዋል። ፕሬዝዳንቱ ሀገራቸው በኢራን ላይ እያካሄደችው ያለው ወታደራዊ ዘመቻ እስካሁን ያለንበት ሂደት ከ10 ባለው መለኪያ ሲገመት ስኬቱ 15 ደረጃ ላይ ነው ማለታቸውን አስታውቀዋል። በኳታር የጸጥታ ስጋት ደረጃ ከፍ ማለቱ ተገለጸ። የኳታር የሀገር ውስጥ ጉዳይ ሚኒስቴር የሀገሪቱ የጸጥታ ስጋት ደረጃ ከፍ ማለቱን የሚገልጽ እና ነዋሪዎቹ በየቤታቸው ውስጥ እንዲቆዩ የሚያሳስብ አዲስ ማስጠንቀቂያ መልእክት በሞባይል ስልኮች አማካኝነት ማሰራጨቱ ተዘገበ። ይህ አይነት የማስጠንቀቂያ መልእክት በዛሬው ዕለት ሲሰራጭ ለሁለተኛ ጊዜ መሆኑ ታውቋል። እንግሊዝ ተጨማሪ የጦር ጀቶችን ወደ ኳታር እንደምትልክ ማሳወቋን ዘግባለች። ሐሙስ ዕለት ኪር ስታርመር እንዳሳወቁት እንግሊዝ በኳታር እና በመላው ቀጠና ያለንን የመከላከያ ዘመቻ ይበልጥ ለማጠናከር በሚል 4 ተጨማሪ ታይፉን የጦር ጀቶችን ወደ ኳታር ልትልክ መሆኑን ገልጻለች። የኢትዮጵያው ጠቅላይ ሚኒስትር ከ4 ኪሎ ወደ አዘርባይጃን ደውለው የኢራንን ጥቃት አወገዙ። የአዘርባይጃን ፕሬዝዳንት ጽህፈት ቤት እንደገለጸው በዛሬው ዕለት ጠቅላይ ሚኒስትሩ ከ4 ኪሎ ስልክ በመደወል ከፕሬዝዳንት ከአሊም አሊፋ ጋር ተወያይተዋል። በዚህም ውይይት ኢራን በአዘርባይጃንና ናክቲቫን ሪፐብሊክ ከተማ ውስጥ የፈጸመችውን ጥቃት ማውገዛቸውን ጽህፈት ቤቱ አስታውቀዋል። ፕሬዝዳንት አሊፍ በበኩላቸው ስልክ በመደወላቸውና አጋርነታቸውን በማሳየታቸው ምስጋናውን ያቀረቡ ከመሆኑ በላይ
በቅርቡ ጠቅላይ ሚኒስትሩ ጉብኝት ባደረጉበት ወቅት የተወያዩበትንና የተፈራረሙበትን ስምምነት ተግባራዊ ለማድረግ ቃል መግባታቸውን መግለጫው አስረድቷል። ይህ በእንዲህ እንዳለ የሩሲያ መንግስት ባወጣው መግለጫ ኢራን እና አዘርባይጃን በመካከላቸው የተፈጠረውን ውጥረት እንዲያበርዱ ማሳሰቢያ ሰጥቷል። የሩሲያ የውጭ ጉዳይ ሚኒስቴር ቃል አቀባይ ማሪያ ዛፓሮዣ ሲናገሩ ሁለቱም አገራት የእኛ ስትራቴጂካዊ አጋሮቻችን ናቸው በማለት ገልጸዋል። በመጨረሻም ኢራን ሲቪል ተቋማት የተመቱት በአሜሪካ መከላከያ ስርዓት ጣልቃ ገብነት ነው ስትል ወነጀለች። ኢራን በኒውክለር የሚገኘው የተባበሩት መንግስታት ድርጅት መልእክተኛዋ አማካኝነት በሰጠችው መግለጫ በቅርቡ የሰነዘረቻቸው ጥቃቶች የታለሙት ወታደራዊ ካምፖችንና የአሜሪካ ይዞታዎችን ብቻ እንደነበር አስታውቃለች። ወታደራዊ ባልሆኑና ሲቪል ተቋማት ላይ ስለደረሱ ጥቃቶች በተመለከተም መልእክተኛው በማህበራዊ ገጹ ላይ ባሰፈረው መረጃ የመጀመሪያ ደረጃ ግምገማዎች እንደሚያሳዩት አንዳንድ ክስተቶች የተፈጠሩት በአሜሪካ የኤሌክትሮኒክስ መከላከያ ስርዓቶች ጣልቃ ገብነት ሊሆን እንደሚችል ገልጿል። እንደ ኢራን መግለጫ ከሆነ የአሜሪካ መከላከያ ስርዓቶች ሚሳኤሎችን ከመከቱ በኋላ ቀድሞ ከታቀደላቸው ወታደራዊ ኢላማዎች አቅጣጫቸውን እንዲስቱ በማድረግ ለሌሎች ጉዳቶች ዳርገዋቸዋል። ይሁን እንጂ ኢራን ይህንን ክስ ለማጠናከር የሚያስችል ተጨማሪ ዝርዝር መረጃ ሆነ ተጨባጭ ማስረጃ እስካሁን አላቀረበችም። ተመልካቾቻችን እየተመለከታችሁ ያላችሁት ግሬስ ቲዩብን ነው። ሰብስክራይብ በማድረግ እና የደወል ምልክቱን በመንካት እንደዚህ ያሉ ወቅታዊና አዳዲስ ዜናዎች እንዲደርሱ ማድረጎን አይዘንጉ እያልን እንሰናበታለን። ቸር ሰንብቱ።